ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ዕለተ ረቡዕ መስከረም 28 2018 በኢትዮጵያ ዘመን አቆጣጠር Wednesday October 8 2025 ፕሊስ በደንብ ያዙልኝ በልዩ ሁኔታ ስለምናየው ነው ኦክቶበር 8 2025 በግሪጎሪያን ካሌንደር መሰረት የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ለእናንተ አቀርባለሁ ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ ጋት ሚዲያን ደግፉ በስፐታክስ እንደነ ኦፕን ነው በዛ ድጋፋችሁን አድርጉ እየደገፋችሁ ነው ከምንም በላይ አብራችሁ ስላላችሁ ደግሞ እጅግ የከበረ ምስጋና ይድረሳችሁ በትናንትናው ዕለት ከ2011 ኦልሞስት ከዛ ጀምሮ ለተከታታይ ጊዜያት ግብር መክፈል ነምበር 1 የዜግነት ግዴታ ነው ነገር ግን በታማኝነት ያለኝ ሀብት በሀብትነት የሚቀጥለው በአገር ላይ ስርዓት ሲሰፍን ነው ስርዓት እንዲሰፍን ደግሞ አንደኛ ቀጣይ ልማት መምጣት አለበት ቀጣይ ልማት የሚመጣው በግብር ነው የሴኩሪቲ አፓራትስ መገንባት አለበት መሰረተ ልማት ማደግ አለበት የመንግስት አገልግሎት የኤሌክትሪክ ተደራሽነት መሰረተ ልማት ማደግ አለበት ያንድ ሀገር ሀብት የመንግስት ገቢ ይበል እያደገ በሄደ ቁጥር የባለ ሀብቱ ገቢ እያደገ ነው የሚሄደው እና ለግብር ከፋዮች ዕውቅና ይሰጣል በዚህ መሰረት ለባለፉት 7 ተከታታይ አመታት የፕላቲኒየም ደረጃ ተሸላሚ የሆኑ 30 ተሸላሚዎች የዲፕሎማቲክ ፓስፖርት እንዲሰጣቸው መንግስት መወሰኑን ትናንት ገልጸዋል አንድ ሰው የዲፕሎማቲክ ፓስፖርት አለው ማለት ቪዛ ይጠየቅ አንድ ሰው የዲፕሎማቲክ ፓስፖርት አለው ማለት ለምሳሌ የዲፕሎማቲክ ፓስፖርት የያዘ አንድ ነጋዴ አንድ ታማኝ ግብር ከፋይ ወደ ቻይና ቢሄድ ቻይና ያለው ኤምባሲ በዲፕሎማቲክ ፕሮቶኮል ያስተናግደዋል ማለት ነው እንግልት አይኖርም ከዛ ባለፈ የወርቅ ተሸላሚዎች በቪአይፒ ሳሎን በኩል በኢትዮጵያ አየር መንገድ እንዲያስተናግዳቸው በየትኛው ይሄ የተገለጸበት ሁኔታ ነው ያለው ዝሮ ኢትዮጵያ የምትበለጽገው አንድ ሀገር አስተማማኝ እድገት አስተማማኝ ብልጽግና የሚኖረው ገቢውን በራሱ ሲሰበስብ ነው በብድር ላይ የተንጠለጠለ በዳ ላይ የተንጠለጠለ ኢኮኖሚ በሌሎች ፈቃድ ላይ የሚያድር ነው የሚሆነው ማለት ነው በዚህ ረገድ እንግዲህ ዳታ ነው ዳታ ይዞ መነጋገር ነው የሚቻለው ከሰሃራ በታች ካሉ ሀገራት ውስጥ የኢኮኖሚውን ያህል ኢኮኖሚው የሚያመነጨውን ያህል ግብር ኢትዮጵያ ተሰበሰበ በዚህ ረገድ እነ ኬንያ ኡጋንዳ ሩዋንዳ ታንዛኒያ የሚሻሉበት ሁኔታ ነው ያለው ዝሮ ገቢያችንም ደግሞ ውስን ዘርፍ ላይ ውስን ባለሀብቱ ላይ ብቻ ፎከስ እንዲያደርግ የግብር መሰረቱን የማስፋት ህገወጥ ነጋዴዎችን ወደ ህጋዊነት የማስተላለፍ ወደ ዲጂታል የባንክ የፋይናንስ እንቅስቃሴውን በባንኮች በኩል እንዲያልፍ ሲደረግ አንድ ሰው ብር እንዴት ነው የሚያገኘው የግብይት ትራንዛክሽን እነዚህን የመከታተል ከዛ ባለፈ ደግሞ ግንዛቤ አዌርነስ የማስጨበጥ በተመሳሳይ በንግዱ ማህበረሰብ ዘንድ በልዩ ሁኔታ እንደዚህ አይነት ዕውቅና እንደዚህ አይነት ሽልማት ማበረታቻ መስጠቱ የበለጠ ኢትዮጵያን የሚያሳድግ ዜጎች ደግሞ ግዴታቸውን ነገር ግን በፈቃዳቸው እንዲወጡ የሚያደርግ ነው በዚህ ረገድ እንግዲህ ድንገት የጋት ሚዲያ የሚከታተሉ ሰዎች ካሉ ለነኚህ ሰዎች እንኳን ደስ አላችሁ የናንተ ስኬት የሀገር ስኬት ነው ማለት ፈልጋለሁ ሌላው እንግዲህ በዛሬው ዕለት ክቡር የፌደራል ጠቅላይ ሚኒስትር በራሳቸው ሐሳብ አመንጭነት just not for ፕሮፓጋንዳ ተርም አይደለም ኢትዮጵያ ውስጥ የከተማ መሰረተ ልማት ለማቅረብ ከትናንት እስከ ዛሬ ከከተማ መስራታችን ጀምሮ ተሞክሯል የገጠሩ ማህበረሰብ ግን ተረስቶ ነው የኖረው እንደ በተለይ የገጠሩ ሲባል እሺ የገጠር ከተሞች የዞን የወረዳ የክልል ከተሞች ልንል እንችላለን ወደ ገጠሩ ወርዶ የገጠሩ አርሶ አደር እንዴት ነው የሚኖረው የሚለው ዞሮ ያየው በታሪክ የለም ተበታትኖ ነው የሚኖረው የአርሶ አደር ተበታትኖ መኖር በራሱ ችግር እንኳን ባይሆን ማለት ተበታትኖ በተለያየ ቦታ መኖር በራሱ ወል እንግዲህ ከዲሞክራሲ ግንባታ አንፃር የሚታይ ያለ እንደዚህ አይነት ማህበረሰብ ሲኖር አምባገነንነት ያድጋል ለፖለቲካል ራይት የራሱ የሆነ ፈተና አለው የሚሉ ሊትሬቸሮች አሉ
እሱን እንቶ ለምሳሌ በገጠሩ አካባቢ ተበታትኖ ነው የሚኖር አቶማይዝድ ነው አንዱ የሆነ እዚህ ይኖራል ከዛ ሌላ ቦታ ይኖራል እሳት ላለመጨጫር እንኳን እንግዲህ አርሶ አደር ልጆች ነንና እሳት አዳፍኖ ነው የሚያድረው በዛ ላይ ለማገዶ የሚጠቀመው ለመብራት የሚጠቀመው የሚታወቅ ነው እንጨት ለቅሞ ነው ውሃ አንድ ሰዓት ግማሽ ሰዓት ተጉዞ ከወንዝ ነው የሚቀዳው ከምንጭ ነው የሚቀዳው እንስሳትና አርሶ አደር አብረው ነው የሚያድሩት አብረው አንድ ላይ ምናልባት ጋጣ ተብሎ ሊከለል ይችላል እዚህኛው ላይ ጋጣው ላይ እንስሳቶች አሉ ምድጃ መሃል ላይ ይኖራል ክብ ምድጃ ይኖራል በዛ ዙሪያ ላይ የምግብ ስነ ስርዓት ይኖራል መደቦች ይኖራሉ በጣም የተሻለ ሰው ከተባለ ከከብቶቹ ከሚተኙበት ከታች በላይ ቆጥ ይኖራል እዛው ውስጥ ምግብ ይበሰላል እዛው ቤት ውስጥ እህል ስቶር ይደረጋል አላባው ይሄ የኢትዮጵያ አርሶ አደር ግን ቀፋለው ማራለው በጓሮ አትክልት አለው ሰሊጥን ጨምሮ ጥራጥሬ ያመርታል ቡና አለው ኮረሪማ አለው የቅባት እህል ያመርታል ቅቤ አለው way of lifeአችን ግን ሊቪንግ ስታይል የምንለው ግን በቃ ይሄ ለዘመናት የመጣ ትክክለኛ የሚመስል እሱ ነው ሰው ይሄ ተገቢ አይደለም ለቤት መስሪያ ከውጭ ምናመጣው ያን ያህል የለም አርሶ አደሩ ባለው ቅርቅሃ ባለው የባህር ዛፍ እንጨት ዲዛይን ብናረግለት የተወሰነ የቤት አሰራር ብናሳየው ሳሎን ያለው ቤት ምኝታ ቤት ያለው ቤት የልጆቹ ምኝታ ቤት ለብቻ ለእንስሳቱ ደግሞ ነጠል ያለ የእንስሳት ቀላይ ማቆያ ሆኖ የሚያገለግል ምክንያቱም አሁን በዚህ ከቀጠለ ወደፊት የተሰማራ ከብቱ ይሄ እንግዲህ አይዶን ነው እንደየአካባቢው ሊለያይ ይችላል በጎጃም አካባቢ ሸሃ ይባላል የአካባቢው አርሶ አደር ከብቶች ባንድ ላይ ተሰበሰቡ ይውላሉ በወረፋ ከዛ ማታ ይመጣሉ ይሄ ያን ያህል አዋጭ አይደለም ሰው የሚውሉበት የሚደርቡበት ደግሞ በጣም ቦታ ያነሰ ነው የሚሄድ ቦታ እንግዲህ አትጨምሩ የሚጨምር ነገር አይደለም የሰው ቁጥር ግን ይጨምራል ሰው ይሄንን ለመፍታት ያለው አማራጭ ውስን ቦታ ላይ በአመት 3 ጊዜ ማምረት ምርታማነትን መጨመር ከእርሻ ላይ ከተንጠለጠለው ወጥቶ ሰርቪሱን መጨመር ወደ ንግድ መግባት ጉልበትን ከርሻ የሚባክንን ጉልበት ደግሞ ወደ ሌሎች ተጨማሪ ገቢ ወደሚያመነጩ ማምጣት ነው ሰው ይሄ የገጠር ኮሪደር ወይንም ያርሶ አደሩን የኑሮ ዘይቤ መቀየር ማለት እዛው ሲሰሩ ሰብሰብ ብሎ በሚሰሩበት ጊዜ ባዮቴክኖሎጂ ስናመጣ ያረንጓዴ አሻራን እያሰፋ ነው የምንሄደው ማለት ነው ለማገዶ የሚደረገውን እንጨት ዛፍ መቁረጥን እንቀንሳለን ስሞል ስኬል ነው ያስራ አርሶ አደርን ስለቀነስን ከማሱ ምናልባት ከትልቅ ጎጆ ቤት ላይ አሞራ አንድ ሳር ቀንሶ እንደመውሰድ በሉ እየሰፋ ሲሄድ የዛሬ 50 ዓመት የዛሬ 60 ዓመት ይሄ እየሰፋ ሄዶ በኮንቲኒቲ የዛሬ 100 ዓመት የገጠሩ ኑሮ እኮ በአንጻራዊነት እኮ የተሻለ ኑሮ ከገቢ አንጻር ጀነሬት በማድረግ ከከተማው መሻል ያለበት የገጠሩ ሰው ከተማ ላይ በድሃ ቤት በማደስ በክረምት በጎ ፍቃድ እነዚህ ፊላንትሮፒስቶችን ወይንም ባለሀብቶችን በመሰብሰብ የዘመሙ ቤቶችን ለመጸዳዳት መጸዳጃ ቤቱ በዛው በሳሎን የሚያልፍበት ይሄ እንግዲህ መቼስ እንደብቀው ብንልም የሚደበቅ አይደለም እውነትም መካድ ይቻል ይሆናል ወይንም አላየሁም ማለት ይሄስ ደግሞ ስኬት ያደርሰናል ነው ትክክል አይደለም ይሄንን የከተማ ልማት የከተማ ኮሪደር እየተሰራ ነው በገጠሩ ያለው አስቀድሜ እንዳልኳቸው እንስሳትና ሰው እና ያንን ለመቀየር እንደ ሰርቶ ማሳያ ሆኖ የሚያገለግሉ ሞዴል የገጠር መንደሮች ሞዴል የገጠር ቤት ሶ ባዮጋዝ ያለው ሶላር ያለው ሳሎን ያለው የተለየ የኩሽና ወይም የምግብ ማብሰያ ክፍል ያለው ከብቶች የሚውሉበት ከብቶች የሚያድሩበት የተደራጀ በዙሪያው አርሶ አደሩ በዛችሁ በቤቱ ኮምፓውንድ አትክልትና ፍራፍሬ የሚያመርትበት በሂደት ደግሞ ይሄው ራሱ የገጠር ቤት ከኋላ ዘመናዊ ጉድጓድ ቆፍረንለት 10 ሜትርም ሊሆን ይችላል 15 ሜትርም እንደየሁኔታው ተደርጎ የውሃ የሚያጠራቅምበት በቤቱ ላይ ክረምት ላይ በቂ ውሃ ያጠራቅምና እሱን በበጋ ደግሞ እያወጣ በውሃ ጉድጓድ መልክ እዛ በዙሪያው ያሉ አትክልትና ፍራፍሬዎችን የሚያለማበት
ራሱን የሚመገብበት የተመጣጠነ ምግብ አልፎም ለገበያ የሚያተርፍበት ከዛ ሲሰባሰብስ 50 60 100 ሲሆንስ ሰርቪስ ይመጣል ማለት ነው። የእጅ ስራ የሚሰሩ ሰዎች ይመጣሉ። እደ ጥበብ ሽምንና ይመጣል። የሚቀጠቅጡ ቀጥቃጮች ይመጣሉ። ሱቅ የሚሸጡ ይመጣሉ። ኢንተርኔት ሰርቪስ የሚሰጥ ይመጣል። ልክ ያ ሰርቪስ ደግሞ እዛው ገጠር ላይ ስራ ያጣውን ወይም ወጣቱን ወደ ምን ወስደዋል ማለት ነው? ወደ ዘመናዊነት እየሄደ ይሄዳል። አገልግሎት እያደገ ይመጣል። የስራ እድል ፈጠርን ማለት ነው በዛው። ይሄ ሲሆን ለመኖሪያ ቤት በገጠር የምንመርጣቸው አካባቢዎች ምርትና ምርታማነታቸው አነስ ያለ ቦታዎች መሆን መቻል አለባቸው። ልክ ዝም ብዬ እኔ ሁል ጊዜ በራሴ በህይወት አንድ ነገር ይገርመኛል። በግልጽ ስንቀሳቀስ ድሮ በመኪና ወይ ሆነ ወደ ገጠሩ አካባቢ ስትሄዱ ገበያ የሚቆምባቸውን ቦታዎች ያዋቸው ለገበያ የተመረጡትን ሰኞ ገበያ ሊሆን ይችላል፣ ሐሙስ ገበያ ሊሆን ይችላል፣ ቅዳሜ ገበያ የተባሉትን ያዋቸው ጭንጫ የሆኑ መሬቶች የማይዘሩ እህል የማያበቅሉት ያንን ለይተው ነው ለገበያ የሚያደርጉት። ስለዚህ አሁንም እኛ በአንጻራዊነት ከገጠር ከሞዴል ገጠር መንደር ወደ ገጠር ሰፈራን ባንለው ሰብሰብ ማድረግ ከቻል ዛሬ ሶላር የምናቀርበው ነገ ኤሌክትሪክ እናቀርባለን። የገጠር ኤሌክትሪፊኬሽን ፕሮግራም ስላለ ያንን ለዚህ ሐላባና ከምባታ እንደማሳያ ሆኖ ያገለግላሉ። ክቡር ጠቅላይ ሚኒስትሩም በሐላባና በከምባታ የተሰራውን ስራ ተመልክተው አበረታተው ይሄ መስፋት እንዳለበት የሁሉም ዞኖች የሁሉም ወረዳዎች ስራ መሆን መቻል እንዳለበት ተጠናክሮ መቀጠል እንዳለበት አቅጣጫ አስቀምጠዋል ማለት ነው። አርሶ አደሮቻችን የተሻለ ህይወት ይገባቸዋል። ተረስተው ነው የኖሩ። ኢትዮጵያን ተሸክመዋል። መብራት አምጡልን አላሉ፣ መንገድ ስሩልን አላሉ፣ ንጹህ አይዘርጋልን አላሉ። አርሶ አደሮቻችን የጠየቁት ሰላም ስጡን ነው። ነገር ግን እናውቅልሃለን የሚሉ ከአብራኮቻቸው የበቀሉ በተለይ አማራ ክልል ስትሄዱ ራሱን ፋኖ ብሎ የሚጠራው፣ ኦሮሚያ ክልል ስትሄዱ ራሱን የኦሮሞ ህዝብ ነፃ አውጭ ነኝ የሚለው ከየት ነው ነፃ የሚያወጣው? እንዴት ነው ነፃ የሚያወጣው? ሌላ ጉዳይ ነው። ነገር ግን የጠላት ተላላኪው ነው። በአደባባይ ደግሞ የአማራ ህዝብ ወኪል ልሂቅ ነን የሚሉት ባንዳነትን እየሰበኩ ከህዋትና ከሻቢያ ጋር ከሰሩ ወንድ የአባቶቻቸው ልጆች ወጧቸዋል ያሉ። እኔ ለኢንጂነር ይልቃል በታሪክም ነው ሻቢያ ከፌደራል መንግስት ጋር ሆኖ የኤርትራ መንግስት ጋር ሆኖ ህዋትን ወግቷል፣ አሸባሪ ነው፣ የፌደራል መንግስቱ መከሰስ አለበት እያለ መከራ ሲያይ ነበር በየትኛው ሚዲያ። ዛሬ ተገልብጦ መጥቶ ከሻቢያ ጋር ሆኖ ፋኖ ከህዋት ጋር ሆኖ ፋኖ ከሰራ ወንድ አባቱ ልጅ ነው ብሎ አባቶቻችን ባንዳዎች ነበር ማለት ነው። እንግዲህ እኛ የምናውቀው በታሪክ በአፄ ምኒልክ ዘመን ለምሳሌ ከምኒልክ ጋር ልዩነት የነበረባቸው ከአፄ ምኒልክ ጋር ከንጉስ ጋር ያደዋ ጊዜ ምንድነው አሉ? ኖ የውስጥ ልዩነታችን ችግር የለው፣ ለውጭ ጠላት ግን አብረን እንቆማለን ያሉ። የከፋ ንጉስ በተመሳሳይ ከአፄ ምኒልክ ጋር ልዩነት ነበረባቸው፣ ግን የውጭ በተለይ ኬንያ አካባቢ ይንቀሳቀሱ የነበሩ የእንግሊዝ ቅኝ ገዢዎች አፕሮች ሊያረጓቸው ሞክረው ነበር። መሳሪያ እንስጦት ይታጠቁና ንጉስ ኖ ኖ ኖ እኛ አንድ ቤት ውስጥ የምንኖር ያንድ ሀገር ሰዎች እና ለሻቢያ ከሻቢያ ጀርባ ለመሸገው ለግብጽ እንለላክ የሚል ደስ የሚለው ባብ ልቡና አይቶ ግርነሳው የሚባለው የትም አይደርሱም። ማውራት ማፏጨት ለመለላክ ጀርባን ማዘጋጀት የሚገዛን አጣን ብሎ ልመና ለባንዳነት ማደግደግ ሊኖር ይችላል። የትም ግን አያደርስም። ደፍነት ኢትዮጵያ ደግሞ ታሸንፋለች። እንዳልኳችሁ ግን ከአርሶ አደሩ አብራክ ይወጡ ለአርሶ አደሩ የተሻለ ህይወት መስበክ የተሻለ ህይወት ይገባዋል ብሎ መከራከር የነበረባቸው እየሰበኩለት ጦር እየሰበኩለት ነው ያለው። ትናንት ፋኖ መርሳ ገባ። መርሳ ገብቶ በሙሉ ባንኮችን ሙልጭ አርጎ ዘረፈ። አቢሲኒያን፣ አዋሽ፣ ዳሽን፣ አማራ፣ ሂጅራ፣ ቡና፣ ዘምዘም ባንክን ዘረፈ። እና ይሄ ኡጋንዳ ያሉ ውጭ ያሉ አራ ጨብጭብ እንዲው በቃ ደስ ሲል ቅኔ የተቀኙ ሲል ሌባ ዘራፊ የተዘረፈው የአባትህ የእናትህ ንብረት ነው እንዴ?
የህዝብ ገንዘብ እኮ ነው። እዛ ዘረፋ ካለ እዛ አካባቢ ላይ ያሉ ባንኮች ተዘረፉ አይደል? በቃ እዛ አካባቢ ያለውን ትራንዛክሽናቸውን ይቀንሳሉ እና ደግሞ ወደሚዘረፍበት ወደ ዝርፊያ ወደ ሌባ ወደ ቀማኛ አካባቢ ማን ኢንቨስት ያደርጋል? ሰው እየጠየቀ ያለው ትራክተር፣ የውሃ መሳቢያ፣ ሶላር አምጡልን፣ ቴክኖሎጂ ስጡን ነው። እዚህ ናውደም ትምህርት ቤት አውድመው ዶክመንት አድርገው ተንታ አጅባር ገብተው ሙሉ የአርሶ አደሩን የገጠር መሬት ፋይል ብትንትኑን አውጥተው የሚጨፍሩ ሰዎች ናቸው። ይሄ ይጠቅማል ወይ? ከዛ አፈቀላጦች ደግሞ በቃ በጦርነቱ ድል እያገኘን ወዘተረፈ ይላል ሲዘርፍ፣ ከዛስ ሲመታ ደግሞ ንጹሃን ተመታ ይላል። ይሄ ያስኬዳሉ? አያስኬድም። የሚያስፈልገው ጥያቄ የሌለው ህዝብ የለም። ጥያቄ ይኖራል። መንግስትም አዎ ጥያቄ አለ፣ አስተዳደራዊ ጥያቄ አለ፣ መዋቅራዊ ጥያቄ አለ ከህገ መንግስቱ ጋር ጨምሮ የሚነሳ እሱን እንወያይ፣ ሀገራዊ ምክክር እናድርግ፣ ና ሐሳብህን አንሳ ሲባል ቁጭ ብሎ የትኛውንም ሐሳብ ያለ ገደብ መግለጽ ትችላለህ እየተባለ ሊሳደብ ይመጣል። ያን ተሳድቦ የሚያገኘው ጥቅም ስላለ ከዛም ጋር ተያይዞ ኬዙንም ስለሚጋግር ማለት ነው። የጥገኝነቱም የምኑ እንግዲህ ያለው ይሄ ነው። በነገራችን ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ አሊ በተባበሩት መንግስታት ጠቅላላ ጉባኤ 80ኛው ላይ ንግግር አድርገው ነበረ። በዚህ ንግግር አንደኛ ደስተኛ እንዳልሆኑ መረጃዎች ኮንፊርምድ 4-5 መረጃ አግኝቻለሁኝ፣ ግን የበለጠ መረጃ እየሰበሰብኩ ነው። ፕሬዝዳንት ኢሳያስ አፈወርቂ በኦስማን ሳላህ ላይ ደስተኛ እንዳልሆኑ አንደኛ በዛ በተባበሩት መንግስታት ጠቅላላ ጉባኤ ላይ ፕሬዝዳንቱን ወይ ኤርትራን ወክለው በሚናገሩበት ወቅት ከኢትዮጵያ በኩል ወረራ ሊያጋጥመን ነው የሚል ንግግር ማድረግ ይጠበቅባቸው ነበረ። ነገር ግን የግብፁ ተወካይ በብሪፊንግ በክርክር ጊዜ ኤርትራን ወክለው ይሄን ሲናገሩ የኤርትራ ወኪል የሆኑት ኦስማን ሳላህ ግን ይሄንን አላቀረቡም በሚል ከዛም ባለፈ ከአሜሪካው የአፍሪካ ጉዳዮች ዋና ከፍተኛ አማካሪ ጋር በነበራቸው ቆይታ ለመደራደር ከኢትዮጵያ ጋር ለመደራደር ለመነጋገር ዝግጁ ነን የሚል የማሳድ ቦሎሶን ጋራ በነበራቸው ቆይታ ይናቀርባል። ዝግጁ ነን፣ እንነጋገራለን፣ ምንም የሚፈጠር ነገር የለም በሚል ያቀረቡት ጉዳይ አለ። ይሄንንም ተከትሎ በሶስተኛ ደረጃ ይሄ ላንድ ሎክድ የባህር አክሰስ በሌላቸው ሀገራት ዙሪያ ላይ በዛም ስብሰባ ላይ ኤርትራ ከየትኛውም ሀገር ጋር ተባብራ በሁለትዮሽ ግንኙነት ሲአክሰስ እንዲኖር ፍቃድ አላት በሚል ይሄ ኢሳያስ አፈወርቂን እንዳስቆጣቸው በኦስማን ሳላህ እና በኢሳያስ አፈወርቂ መካከል ከፍተኛ ቅሬታ መስፈኑ እየተነገረ ነው ያለው። እና ቅሬታ ምንድነው? ቅሬታ ልዩነት ፍጥጫ መፈጠሩን ከ3 የመረጃ ምንጮች ያገኘሁት ምንድነው የሚለው ኦስማን ሳላህ ወደ ቢሮ መግባት እንዳቆሙ ኤርትራ ሉዓላዊነቷ አደጋ ውስጥ ነው፣ በሉዓላዊነቷ አትደራደርም ማለት ነበረብህ። ከኢትዮጵያ በኩል ጦርነት ሊሰነዘርብን ነው ብለህን መናገር ነበረብህ። ሁለተኛ በሶስተኛ ደረጃ ደግሞ የወደብ አጠቃቀምን በተመለከተ ኤርትራ በሉዓላዊነት የምትወስነው ጉዳይ እንጂ ለምንም ለድርድር ሊበቃ አይገባም ብለህ ማቅረብ እየተጠበቀብህ ያለ ምንም ማንዴት ሳይኖርህ እንዳልኳችሁ ከአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ከሆኑት ማሳድ ቦሎሶን ጋር በነበረ ቆይታ የተናገርከው ትክክል አይደለም በሚል የቀረባለ። ሌላም እንግዲህ ወደ 7 ደቂቃ አካባቢ በነበረው ንግግር በኩባና በኤርትራ ላይ የተጣለው ማዕቀብ መነሳት አለበት የሚል ያቀረበው ማለት ንግግር እሱ ተቆርጧል። የኦስማን ሳላህ ንግግር ዩናይትድ ኔሽን እንትን ላይ ስትገቡ ታገኙታላችሁ የኦስማን ሳላህ ሙሉ ንግግር።
ነገር ግን በኤሪ ቲቪ በኤርትራ ቴሌቪዥን ሲተላለፍ ይህ ንግግር መቆረጡን የተላለፉትን ሊንኩን ልከውልኝ አይቻለሁ። ኦስማን ሳላህ ኢሳያስ አፈወርቂ ምን እርምጃ ሊወስድበት ይችላል የሚለውን አብረን የምናየው ነው የሚሆነው። በተመሳሳይ በነገራችን ላይ በትናንትናው ዕለት ምሽት ወደ 30 ደቂቃ ከ56 ሰከንድ የሚፈጅ በአልአረቢያ እንግሊሽ ላይ የሶማሊያ ፌደራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ ቆይታ አድርገው ነበር አልአረቢያ እንግሊሽ ላይ። በዛ በቆይታቸው ሁለት ጉዳይ ተጠቅሷል። አንደኛ ከሶማሊያ ከግብጽና ሶማሊያ ከግብጽና ከኢትዮጵያ ጋር ያላት ግንኙነት ምን ይመስላል? አንተ ኢትዮጵያ ባስመረቀችው ታላቁ የኢትዮጵያ ህዳሴ ግድብ በነገራችን ላይ እነሱ ሲጠሩት ሬኔሳንስ ብለው ነው የሚጠሩት፣ ሬኔሳንስ ዳም በዛ ተገኝተሃል። ይሄ ግድብ ደግሞ ከግብጽ በኩል ከፍተኛ የሆነ ቅሬታ የሚነሳበት ነው። ያንተ መገኘት በሶማሊያና በግብጽ መካከል ያለውን ግንኙነት ችግር አይፈጥርም ብለህ ታምናለህ ወይ የሚል ጥያቄ ቀርቦለት ነበር። ለዚህ የሰጠው ምላሽ ምን የሚል ነው? ኢትዮጵያና ሶማሊያ ታሪካዊ የሆነ ረጅም ዘመን ያስቆጠረ ግንኙነት አላቸው። ከ2000 ኪሎ ሜትር በላይ ድንበር ይጋራሉ። ተመሳሳይ ህዝብ አላቸው። ከዛ ባለፈ ግድቡ መጠናቀቁ ኢትዮጵያን ብቻ አይደለም የሚጠቅም። ኢትዮጵያ በቀጠናው ኃይል አስተላላፊ ሀገር ሆናለች። ለጅቡቲ የጠቀሱትን ነው የምነግራችሁ። ለጅቡቲ እና ለኬንያ ኃይል ማስተላለፍ የቀጠናው የኃይል ምንጭ ነች። ለሱዳንም፣ ለጅቡቲ፣ ለታንዛኒያ፣ ለኬንያ ለኢኮኖሚ እድገት ደግሞ ኃይል ያስፈልጋል። ኢትዮጵያ ያደረገችው ይሄንን ነው። በቦታውም ተገኝቻለሁ። ያ አካባቢ ግድቡ የተሰራበት አካባቢ ለእርሻ አገልግሎት የሚውል አይደለም፣ ድንበር ላይ ነው ያለው። በዚህ ምክንያት ለባለፉት አንድ ዲኬድ ለአንድ 10 ዓመት የጭቅጭቅ ምንጭ ነበረ። የኢትዮጵያ ጠቅላይ ሚኒስትር ደግሞ ለመነጋገር በጠረጴዛ ዙሪያ ያለውን ቅሬታ ለመፍታት ዝግጁ ነኝ ብለውኛል። ሰው መፈታት መቻል አለበት። ኢትዮጵያ የሰራችው ግድብ ትልቅ ነው የሚል አቅርበዋል። ከዛ ባለፈ የግብጽ የሰላም ማስከበር በሶማሊያ ላይ መምጣቱ በኢትዮጵያ በኩል ኦፊሻሊ የቀረበላቸው ኮሙኒኬት የተደረጉት ቅሬታ እንደሌለ፣ ሶማሊያ ደግሞ ሉዓላዊ ሀገር ነችና የምትፈልገውን ኢንዲፔንደንትሊ በሶቨርኒቲዋ በሉዓላዊነቷ የምትወስነው ውሳኔ መሆኑን ገልጸዋል። በሶማሊያ የኢትዮጵያ አምባሳደር ቅሬታ ገልጸዋል ፐብሊካሊ ብላ ጋዜጠኛዋ ጠይቃቸው ነበር። ለዚህ ምላሽ አልሰጡም። ከዛ ባለፈ ስለ ኢትዮጵያ የቀይ ባህር ጥያቄ አንስታላቸው ነበር። በኢትዮጵያና በኤርትራ መካከል ጦርነት ይነሳል ብዬ አላምንም። በሮመር ደረጃ ሰማለሁኝ። ሉዓላዊነትን ባከበረ መልኩ የሀገራትን ሉዓላዊነት ባከበረ መልኩ ኢትዮጵያ እንደ ሌሎች 16 የአፍሪካ ሀገራት ራይት አላት ወደ ቀይ ባህር መዳረሻ። በዚህ ረገድ ሶማሊያ የምትከተለው ፖሊሲ ሶማሊያ ከራሷ ጋር ሰላም መሆን፣ ከሌሎች ጋር ሰላም መሆን የሚል ህግ ነው የምንከተለው። ችግራችንን የውስጥ አንድነታችንን በጋራ እንፈታለን። ከውጭ ጎረቤቶቻችን ጋር ደግሞ ሉዓላዊ መብትና ጥቅማችንን ባስከበረ መልኩ በጋራ እንሄዳለን የሚል ጉዳይ አለ። ይሄ የአስመራ ትሪት የሚባለው ኢትዮጵያን በሶማሊያ በኩል የማሸበር የማወናበድ ነገር ተቀባይነት እንደሌለው ሐሰን ሼክ መሐመድ በገደምዳሜም ሳይሆን ፐብሊካሊ በአልአረቢያ እንግሊዝ ላይ የገለጹበት ነው። 30 ደቂቃ ከ56 ሰከንድ የሶማሊያ ፕሬዝዳንት ጽህፈት ቤት ውስጥ ቪላ ሶማሊያ ሞቃዲሾ የተከናወነ ነው። ብታዳምጡት በጣም መልካም ነው። ዞሮ ግን ሲጠቀለል በኢትዮጵያ በግብጽና በኤርትራ ጉዳይ ዙሪያ ላይ ያነሱት ይህንን ነው የሚመስለው። ሌላው እንግዲህ የመካከለኛው ምስራቅ በተለይ የጋዛ የሰላም ስምምነት በእስራኤልና በሐማስ ታጣቂ መካከል በጥሩ ሁኔታ እየሄደ እንደሆነ እየተጠቀሰ ነው። በሐማስ በኩል እንዲፈቱለት የሚፈልጋቸውን ስም ዝርዝር አቅርቧል። በአደራዳሪነት ከነበሩት ከኳታር፣ ከግብጽ፣ ከሳውዲ አረቢያ ባለፈ በአሁኑ ሰዓት ቱርክ አብራ ኢንጌጅ አድርጋለች። የግብጽ ፕሬዝዳንት አብደልፈታህ አልሲሲ የሰላም ስምምነቱ የጋዛ የሰላም ስምምነት ከተደረሰ ወደ ፊርማ ስምምነቱ ላይ ዶናልድ ትራምፕ ድጋብዛለሁ የሚል ንግግር ያደርጉታል። ይሄ በወሳኝነት
ጥቅሙ ምንድነው? የፖለቲካዊ ጥቅም ለማግኘት ከአሜሪካ ጋር ያላትን ግብጽ ግንኙነት ለመፍጠር ለማሻሻል የሚረዳት ይሆናል። እንግዲህ ይሄን ካልኳችሁ አንድ በጣም የሚያስቅ በጣም አሳፋሪም የሆነ ክስ ከግብጽ በኩል ተሰምቷል። አንደኛው የመጀመሪያው ክስ እና አልጀዚራ የሚያጋለጡት ራሱ ሱዳናውያንን ሪጀክት ያደረጉት ኢትዮጵያ ሆን ብላ ከህዳሴው ግድብ ከፍተኛ ውሃ በመልቀቅ ሱዳንን አጥለቀለቀች፣ ጉዳት አደረሰች የሚል አቀረቡ። ልክ ይሄ ሲሆን አሁን ተጨማሪ የውሃ ኃይል እንደሚሄድ ያውቃሉ። አሁን አንድ ጽሑፍ እያነበብኩ ነበርና ይሄ ውሃ እንደሚሄድ ሲያውቁ ምን አደረጉ? አስቀድሞ ውሃውን ለቀቁት ከአስዋን ዳም። ይሄ የለቀቁት ውሃ በጣም ዳሜጅ አድርጓል ግብጽ ውስጥ። ይሄንን ያደረገችው ኢትዮጵያ ነች አሉ። እንግዲህ እንደምታውቁት ከፍተኛ የሆነ ከሴፕቴምበር 27 እስከ ኦክቶበር 1 ድረስ ከፍተኛ የሆነ ፍለድ ጎርፍ አጋጥሞ ጉዳት እንደደረሰ ሱዳን ገለጸች። መቼ? ከሴፕቴምበር 27 እስከ ኦክቶበር 1 ስንት ቀን አለ ማለት ነው? 4 ቀን። ይሄንን 4 ቀን ያዙ። ዛሬ ኦክቶበር 8 ነው። በመግቢያ በደንብ ያዙት ያልኳችሁ። ስለዚህ 8 እና 4 ስንት ይሆናል? 12። ግብጽ ደግሞ ውሃውን ለቃ ጉዳት ያደረሰችው መቼ ነው? ከ3 ቀን በፊት ያዙ። ይሄንን እንግዲህ ከዛ ውሃው ምን ያህል ቀን ይፈጃል ተብሎ ሲታሰብ ከካርቱም እስከ አትባራ እስከ 5 ቀን ይፈጃል ውሃው። ከዛስ ከአትባራ ዋዲ ሀልፋ ከ5 እስከ 12 ቀን። ከዚህ ሄዶ ደግሞ በጥቅሉ በ15 ቀን በኋላ ነው አስዋን ዳም ሊደርስ የሚችለው፣ ሌክ ናስር ሊደርስ የሚችለው። ይሄ ወደ ሌክ ናስር ጋር ሲደርስ ምን ያደርገዋል? በጣም በፍጥነት እየሄደ ያለውን ጎርፍ ያረጋጋዋል ማለት ነው። ከዛ አስዋን ዳም አይደለ ንጋት ሌክ አለን። ከዛ ቀጥሎ አይደለ ገርድ ያለው። ልክ እንደዚህ አስዋን ዳም ጋር ሲደርስ እነሱ ምን ማድረግ አለባቸው? ከናስር ሌክ ላይ የናስር ሌክ አለ፣ አስዋን ዳም አለ። ከአስዋን ዳም ላይ ውሃ በከፍተኛ ደረጃ የለቀቁ። ልክ ኢትዮጵያ ንጋት ሌክ አላት፣ ገርድ ደግሞ ህዳሴ ደግሞ ግድቡ አለ። እንግዲህ ሁለት ነው በኢትዮጵያ የውሃ መጠኑ በጣም እንዲያድግ ያደረገው ሳድል ዳሙ የኮርቻ ግድብ የሚባለው ማለት ነው። እንግዲህ ለጉብኝት ስትሄዱ በደንብ የሚያስረዷቸው ይሆናል፣ በአገር ውስጥም በውጭም ያላቸው። በአጠቃላይ ለምሳሌ ዛሬ ወይ ነገ ቢሆን ኑሮ ልክ ነው ከላይ ኢትዮጵያ ለቀቀችው ውሃ ከነውሸቱ ደርሶ ይህን ጉዳት አደረሰ ማለት ይችሉ ነበር። እነሱ ግን ቀድመው ይህን አደረጉና ምን እያሉ ነው? ግብጽ ወደ ኢንተርናሽናል ክሪሚናል ኮርት ልትወስደው ትችላለች። ምንድን ነው የሚለው? Sources confirmed that ongoing consultation with the legal and diplomatic circles in Egypt are leaning towards exhorting to the International Court of Justice to request a legal advisory opinion on the legality of Ethiopia's recent action in operating the dam. This is based on Article 3 of the Declaration of Principles signed in Khartoum in 2015, which stipulates the principle of not causing significant harm. በነገራችን ላይ not causing significant harm እንደው በሴንስ ደረጃ የሚሰራው ግድብ በቂ ውሃ መልቀቅ መቻል አለባቸው ለታችኛው ተፋሰሶች የሚል እንጂ የሚሰራው ግድብ ከፍተኛ ውሃ እየለቀቀ ታችኞቹን ጉዳት ማድረስ የለበትም የሚል አይደለም። አይወስዱትም ወደ ኢንተርናሽናል ኮርት ኦፍ ጀስቲስ። ዓላማቸው ምንድን ነው? ግድቡን በተመለከተ ከኢትዮጵያ ጋር ወይም ህዳሴ ግድብን እንቆጣጠረው፣ ጽፈት ቤት ቢሮ ይኑረን ነው። ያ ደግሞ እኛ ስዊዝ ካናልን በተመለከተ እንቆጣጠራለን፣ አስዋን ዳምም ወይም ሌክ ናስር እንቆጣጠራለን። የሶቨርኒቲ ጉዳይ ነው፣ የሚጣስ አይደለም። ግን ዳት ዘድሪ ምን ሆነ ግን ችግራቸው የነሱ ውሸታቸው ውሃ ቦይንግ አይደለም ወይም በኤርባስ በፍጥነት እየሮጠ በ8 ሰዓት የሚደርስ አይደለም። እና ይሄንን በተመለከተ እንግዲህ ቲቦ ነጂ ታውቋቸዋላችሁ። ከመቸስ ኢትዮጵያ ከውስጧ የፈለቁ የባዳ ተለላኪ ባንዳዎች ከሻቢያ ጋራ መስራት ትናንት
ህዋት ወያኔ አማራ ህዝብ ደመኛ ጠላት ነው። ህገ መንግስቱ አማራን ያላካተተ ህገ መንግስት ነው የተጻፈ። ይሄ ህገ መንግስት የአማራን የመቅጫ በትር ነው። የርስት ጥያቄ አለ። የማንነት ጥያቄ ተጨፍልቀን ኑረናል ያሉ ሲያናፉ የነበሩ በተግባር ግን የታገልናቸው ተለላኪዎች ናቸው ያልናቸው ሰዎች ተመልሰው ዛሬ የህዋት ወኪል መሆናቸውን በግላይ ሰጡ። ትናንት ሻቢያ ህዋት ላይ ጥቃት ፈጽሟል፣ ትግራይ ህዝብ ላይ ጥቃት ፈጽሟል ያሉ ሲያለቅሱ ነበር። ትክክል አይደለም የፌደራል መንግስቱ ከሻቢያ ጋር የፈጠረው ህብረት ያሉ ነበር። ዛሬ ተገልብጠው የሻቢያ ወኪል ፋኖ ከሻቢያ ጋር ከሰራ ወንድ ያባቱ ልጅ አሉ። በነገራችን ላይ የባንዳ ሙዚየም መቋቋም አለበት፣ ይቋቋማል። እና ባንዳ በድምጹ በጽሁፉም በምስሉም በግልጽ መጥቶ እነሱም ማፈር ዘራቸውን ማፈር አለበት። ባንዳነቴ የፖለቲካ ልዩነት ይኖራል። ደጋፊው ተቃዋሚ ይሆናል፣ ችግር የለውም። ተቃዋሚው ደጋፊ ይሆናል፣ ችግር የለውም። የፈለገውንም በል። ግን ከውጭ ሀገር ጋር ስራ እንደዚህ እኮ ጣሊያን ነጭ ነው፣ እግዚአብሔርም ነጭ ነው። ጣሊያን የመጣው ፋሽስት ሞሶሎኒ የመጣው ኢትዮጵያን ሊያሰለጥን ነው ካሉ እነዛ የታወቁ ባንዳዎች እኮ ናቸው። እና ራሳቸውን አረበኛ ሊያርጉ ይሞክራሉ። ኮሳሳዎች ናቸው፣ የትም አይደርሱ። ዞሮ ዞሮ ከኢትዮጵያ አብራክ ከኢትዮጵያ ህዝብ አብራክ የወጡ የባዳ ልሳን ባንዳዎች ኢትዮጵያን ሊጥሉ በሚሞክሩበት ጊዜ ቲቦር ናዥን የመሰሉ የቀድሞ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር በኢትዮጵያና ጊኒ የአሜሪካ አምባሳደር ሆነው የሰሩ አሁንም በዶናልድ ትራምፕ ዘመን ለተወሰነ ጊዜ የውጭ ጉዳዩን ሲያደራጁ የነበሩት ምን ይላሉ? Instead of admitting that Ethiopian GERD lessened distraction from heavy Nile flows, Egypt claims the dam made the distraction worse. ግድቡ በመኖሩ ሊደርስ የነበረውን ጉዳት ቀንሷል ብሎ ማመስከኑ ቅና መስጠት እየተገባ ግብጽ ግን የኢትዮጵያ ታላቁ ህዳሴ ግድብ ከፍተኛ ጉዳት አደረሰብኝ የሚል ወቀሳ ያቀረበች ነው። ይሄ ደግሞ ፍጹም ተቀባይነት የሌለው ውሸት ነው፣ ተራ ፈጠራ ነው። It makes no logical sense and Ethiopia is correcting the claim ይላል። ከዚህ በፊት የሚያቀርቡት ግብጾች የሚያቀርቡት ነገር በሙሉ መሰረት አልባ ተራ ውሸት አሉባልታ መሆኑ ይሄ ዝም ብሎ ከንቱም ተፈንቶ መሆኑን ኢትዮጵያ በተግባር አስመስክራለች። past time for Egypt to make a deal ያለፈ ነው፣ ያረጀ ያፈጀ ነው፣ ጅብ ከሄደው ሻይ መጮህ ነው ሲሉ አምባሳደር ቲቦር ናዥ ተናግረዋል። እና ኢትዮጵያን እንከሳለሁኝ የሚለው የኢትዮጵያ መቼም በነገራችን ላይ የኢትዮጵያ እውነት የኢትዮጵያ አምላክ እየረዳት ነው ያለው። አብራችሁኝ ነው አብራችሁኝ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። ተጨማሪ መረጃዎችን እንዲሁ ይዤ መለሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ